ሶ ይህንን ነገር ያደረገው አዶናይ አይደለም። ኧረ በደ ነው ጌታ። ሰላም ፋሚሊ እንደምን አላችሁ? ሰሞኑን የአዶናይ መታሰር በጣም አነጋጋሪ ጉዳይ እንደሆነ ይታወቃል። በዚህ መሃል ደግሞ አዶናይ አንድ አዲስ መረጃ ለቋል። ሶ እሱን መረጃ ይዤላችሁ መጥቻለሁ። አካውንቴን ሰብስክራይብ ያደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ወደ ቪዲዮ እንቀጥል። በመጀመሪያ ግን ለአዶናይ አዲስ የተሰራ ሙዚቃ አለ። በሙዚቃው እንግባ እስቲ። የሚታሰር ሞልቶ ሳይታታባግ የሚታሰር ሞልቶ አዶናይን ሙዚቃ የሰራው ግን ማነው? ከቶ ለምን ነበር አይ ለምን ነበር ከቶ ለምን ነበር ምን ኧረ በደ ነው ጌታ ወጣት ባስተማር እሱ ምን በደለ ሰው ለተቸገረ የምር በጣም ከባድ እሱ ምን አተፋ እና ደግሞ የሙዚቃው አሰራራቸው በጣም ዋው። ይሄን የሰራው ሰው በጣም አድንቄዋለሁ ጌታ። ጉጂ ለማድ እንዳይጎዳ ከኔ ተማር ወጣት ብሎ የራሱን ስም አደባባይ በህዝብ ፊት ኧረ በለው ስንቱን ህዛን ስንት አዋቂ አገኘው ኧረ ይመቸው። ዜማው ግጥሙ በጣም ነው የሚያምረው። ኢትዮጵያ ያንቺ ነገር ኢትዮጵያ ያንቺ ነገር ኢትዮጵያ ያንቺ ነገር ኢትዮጵያ ያንቺ ነገር ዋው ዋው ብያለሁ የምር እዚህም እያለን የታሰረው ከባድ። አዶናይ በዚህ ሰዓት ስለማን እያሰበት እንደሆነ ታውቃላችሁ? ስለ ዲቻ ቮይስ፣ ስለ አክበረት፣ ስለ ነፃነት፣ ስለ ራሱ በእርግጠኝነት ቅንጣት ታክል ራሱ አያስብ። ይሄንን ቪዲዮ ሰርቷል። ማንም የላቸውም በዚህ ሰዓት፣ ምክንያቱም ወንድማቸው፣ አጋዣቸው፣ አንሻቸው ታስሮባቸዋል። የምር እኔ ራሱ ስለ አዶናይ በጣም ከብዶኛል። በተለይ ደግሞ ከሱ ስር ላሉት ልጆች ማለት ከአዶናይ ስር እነዚህ ልጆች እንዳለ እዛ ጋር ሌላ ሰው የለም፣ እዛ ጋር የሚያዩት ሰው የለም። ኦልሬዲ አዶናይ ነው ሙሉ ነገር የሚመለከተው፣ ወጥቶ ገብቶ የሚጠይቃቸው እና እንደ አንድ አባታቸው የሚያዩት ሰው ነው አዶናይ ለነሱ እና በጣም ይከብዳል፣ ያማል በጣም። እስቲ የአዶናይን ደግሞ ይሄ አሳሳቢና አነጋጋሪ የሆነውን የአዶናይ ደብዳቤ የተባለውን ደግሞ እስቲ እንስማው። አዶናይ ከእስር ቤት ደብዳቤ ይላል። ሰላም ሰላም የሀገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለ እኔ ፍጹም አትጨነቁ። እኔ ሁሌም እንደምለው ለእኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ያላሰብኩትና ይሆናል ብዬ አስቤው የማላቀውና አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሬና አሁን ያለውበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጥሎኝ ጠፍቷል። እንደውም እንኳንም ሳይዘገይ ሆነ፣ እንኳንም ብዙ ስህተቶችን ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነው ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው በልተብዬ ወይም ፈርቼ ፈጽሞ እንዳይመስላችሁ፣ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለእኔም ሆነ እኔን ለምትከተሉኝና ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችን ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ በእናንተ በወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበር። ስህተቴም ቀላል የማይባል ስህተት ነበር። ለነገሩ እኔም የህዝቡን ተቃውሞ ሰምቼ አንዳንድ አካሄዶቼንና አንዳንድ ቃላቶቼን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት የአንዳንድ ሰዎች ምክር አሳስቶኝ ጭራሽ ስግጥቅጥ እላለሁ። እንደውም ማንንም አልሰማም ማንንም አልፈራም ብዬ ስህተቴን አባብሼ ለመቀጠል መነሳቴና የነቢይ እዩ ጩፋን ምክር መቀበሌ ልክ እንዳልነበር አሁን በደንብ ገብቶኝ በጸጸት ላይ ነኝ። ይህን ደብዳቤ የምጽፍበት ምክንያት ግን ሁለት ብቻ ነው። የመጀመሪያው መልእክት እኔን ለምትወዱኝ ነው። ወዳጆቼ፣ የሀገሬ ልጆች፣ ከፍቅር የተነሳ እንደሆነ አውቃለሁ ግን
እባካችሁ ያለሁት በሚያስተማምን በሀገሬ ምድር የህግ ጥላ ስር ነው እና የሚዲያ ዘመቻ ማድረግ ለኔ ጉዳት እንጂ ጥቅም የለውም እና የሚዲያ ዘመቻ አቁሙ ብዬ እጠይቃለሁ። ሌላውና ይህን ደብዳቤ የምጽፍበት ሁለተኛው ምክንያቴ መሳሳቴን በደንብ ስለማወቄ ለማሳወቅ ነው። አዎ በእርግጥም ተሳስቼ ነበር። ለዚህም ተሳስቼ ያሳሳትኩትን ትውልድና ከዚህ በፊት ስትመክሩኝ ምክራችሁን ከመስማት ይልቅ ቅናተኛና ምቀኛ ያልኳችሁን የሀገሬ ልጆች በሙሉ ይቅርታ ማለት እፈልጋለሁ። ስህተቴን የማይበትን ይህንን አትሞስፌር ለፈጠሩልኝ የሀገሬ የጸጥታ ኃይሎችና ለሀገራችን መንግስት ደግሞ ታላቅ አክብሮትና ምስጋና አለኝ። በጣም አመሰግናለሁ። በመጨረሻ መንግስት ያቀረብኩትን ይቅርታ ተመልክቶ ስህተቴ በደንብ የገባኝና የተረዳው መሆኔን ተገንዝቦልኝ ስህተቴን ፍጹም ማረሜን በተግባር ወደ ማሳይበትና ወደ ጀመርኩት መልካም ስራ ብቻ የምመለስበትን እድል እንዲሰጡኝ በታላቅ ትህትና ከይቅርታ ጋር እጠይቃለሁ ይላል የሚል ደብዳቤ አዶናይ ከእስር ቤት ቢጽፍና ቢለቅ ነገሮችን በጣም በብዙ መንገድ ያቀልለታል ብዬ አስባለሁ። አዶናይ እግዚአብሔር አምላክ ካንተ ጋር ይሁን፣ እወዳለሁ፣ መልካም ሁሉ እመኝልሃለሁ የሚል አንድ የአዶናይ አድናቂ አዶናይ ቢጽፈው ኖሮ ብሎ የጻፈው ደብዳቤ ነው። ዞሮ ዞሮ ግን የደብዳቤው አዶናይ ባይጽፈውም የደብዳቤው አዶናይ ሳይሆን የአዶናይ አድናቂ ነው ይሄን ደብዳቤ የጻፈው። ጥሩ ሀሳቦች እኔ አዶናይ መስሎኝ ነበር ጌታ ያባባሱና ወደ ሌላ አቅጣጫ እኔ ራሱ በቃ እዩ ጩፋ ነው የመታሰሪያ እኔ እዩ ጩፋ ነው ብሎ የተጻፈበትን ስደርስ ደንግጫለሁ። የምሬ ነው። አዶናይ ቢሆን እዩ ጩፋ ነው ብሎ እንትን አይልምና ሰው ይህንን ነገር ያደረገው አዶናይ አይደለም። እንድታቁም ፈልገው አዶናይ አይደለም ማለት ነው። የአዶናይ አንድ አድናቂ ነው ያደረገው እና በጣም እስካሁን ሁሉም ሰው እያዘዋወረ ያለው ይህንን ቪዲዮ ግን አዶናይ ደብዳቤ ጻፈ ብሎ ነው። እኔ ራሱ እንደዛ ነበር የማስበው። አሁን ቪዲዮን ጨርሼ ስሰማ ነው አዶናይ እንዳልሆነ ያወቅኩት። ይሄ በጣም ከባድ ነው ጋይስ። አዶናይ ሰግጦ ህዝቡ ከወደደው ቲክቶከር ምቀኛን ቆይ ምን አናደደው? እሱ ብቻ አይደለም የሚገርመኝ አንዳንዴ አብይን ሰግጦ አንዳንድ መሀል ላይ ግን ማኑ የምታስነኩትን ነገር እረፉ። አይደለም እንዴ ሰው እንደ ሙሉ ነው እንዳፈጣጠሩ ማንም አይሰማችሁ ብቀበጣጥሩ ሰላቢ ጨረራ ምድረ መተተኛ የአዶናይ ምቀኛ ተከናል መተኛ አይደለም እንዴ ዋሻው እንዴ አይደለም እንዴ። እሺ ጋይስ የአዶናይ ለዛሬ ያስኩላችሁ ቪዲዮን ይመስላል። አዶናይ ደብዳቤውን አልጻፈም። አዶናይ በእስር ቤት በቀጠሮ ይጠበቀን ያለው እንዲሁም ደግሞ ይህንን ሙዚቃ የሰራችሁ ሰዎች በጣም ላደንቃችሁ እፈልጋለሁ። መሀል አንዳንድ ማኖ እያስነካችሁ ነው፣ ግን ይመቻችሁ። ኔክስት በቀጣይ ቪዲዮ እስክንመጣ ሰብስክራይብ ማድረግ እንዳትረሱ። ይቻማችሁ።